ይህ በጃምቦ ሚዲያ የተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራም ነው። ጁን 1 2025 ገና ጎህ እንኳን ሳይቀድ የሩሲያ የኃይል ምልክት የሆነው የቤላያ አየር ማረፊያ ባሰለፋቸው የቱ-95 እና ቱ-22 M3 ስትራቴጂካዊ ቦምበሮች ታጅቦ በኩራት ይታይ ነበር። ይህ የክሬምሊን ኩራት ሀገሪቱ በአየር ላይ ያላትን የበላይነት ቁልጭ አድርጎ የሚያሳይ ነበር። እነዚህ ኒኩሌር የመሸከም አቅም ያላቸው ግዙፍ አውሮፕላኖች ለዓመታት በዩክሬን ላይ ሽብርን ነስተዋል። ከሩቅ የሚተኮሱ ሚሳኤሎች ከተሞችን አውድመዋል፣ የሰዎችንም ሕይወት ቀጥፈዋል። ነገር ግን በዚህ እንግዳ ምሽት አዳኞቹ አውሮፕላኖች ራሳቸው ታዳይ ሊሆኑ ተቃርበዋል። ስፓይደር ዌብ ወይም የሸራሪት መረብ በመባል የሚሰየመው ለ18 ወራት የተዘጋጀው የዩክሬን ኦፕሬሽን ድፍረትና ተንኮል የተሞላበት ስኬት ነበር። ልክ እንደ መንፈስ ድምጻቸውን አጥፍተው የሚንቀሳቀሱት የዩክሬን SBU ወኪሎች 117 FPV ድሮኖችን በድብቅ ወደ ሩሲያ አስገብተው ነበር። በእንጨትና በብረት በተሰሩ ኮንቴነሮች ውስጥ ተደብቀው በተራ መኪኖች ላይ ተጭነው ነበር ወደ ሩሲያ ሰርገው የገቡት። እነዚህ ድሮኖች ተራ ድሮኖች አልነበሩም። በጣም ርካሽ፣ ቀልጣፋና ገዳይ የሆኑ እያንዳንዳቸው $600 ብቻ የሚያወጡ ነገር ግን $100 ሚሊዮን የሚያወጡ አውሮፕላኖችን የማፈራረስ አቅም ያላቸው ድሮኖች ናቸው። እናም እነዚህ መኪኖች በጸጥታ ቤሊያ፣ ኦሊያና፣ ዲያጌሌቮ እና ኢቫኖቮ ወደ ተባለ 4 አየር ማረፊያዎች ዳርቻ ተንቀሳቀሱ። በተመሳሳይ ሰዓት በርቀት መቆጣጠሪያ ወይም ሪሞት የኮንቴነሮቹ ጣራዎች ተንሸራተው ተከፈቱ። እናም ድሮኖቹ ልክ እንደ አንበጣ መንጋ ወደ ሰማይ ተበተኑ። የመጀመሪያው ጥቃት የተፈጸመው ቤሊያና አየር ማረፊያ ሌሊት 9:47 ላይ ነበር። በመቶዎች ማይል ርቀት ላይ ባሉ ኦፕሬተሮች የሚመሩት ድሮኖች በነዛ በግርማ ሞገስ ተቀምጠው በነበሩ ቦምበር አውሮፕላኖች ላይ እየተላተሙ ይፈነዱባቸው ጀመር። ፍንዳታዎቹ የምሽቱን ጨለመት ቀደደው። የቱ-95 እና የቱ-22 M3ዎች አካል በነበልባል እሳት ተበሉ። በአርክቲክ ሰርክል አቅራቢያ በሚገኘው ኦሊያናም ሁኔታዎች ተመሳሳይ ነበሩ። ድሮኖች ቁልቁል ወደ አውሮፕላኖቹ እየተምዘገዘጉ የነዳጅ ታንኮቻቸውን ሲያፈነዱ ጥቁር ጭስ ወደ ሰማይ ሽቅብ ሲወጣ ይታይ ነበር። ማንነቱ እንዲገለጽ ያልፈለገ አንድ የዩክሬን ደህንነት ባለስልጣን በኋላ ላይ እንዳስታወቀው በጥቃቱ 34% የሩሲያ ስትራቴጂካዊ ክሩዝ ሚሳኤል ተሸካሚዎችን ጨምሮ 41 አውሮፕላኖች መውደማቸውንና መጎዳታቸውን ገልጿል። ይህ ለሞስኮ $7 ቢሊዮን የሚያወጣ ጉዳት ነበር። ኦፕሬሽኑን ሲመራ የነበረው ፕሬዝዳንት ቭላዲሚር ዜሌንስኪ በፍጹም ጥንቃቄና ዝግጅት የተፈጸመ ድብደባ ብሎታል። ከዚህ ጥቃት በኋላ ክሬምሊን ውስጥ ከባድ ድንጋጤ ተፈጠረ። ይህ ድንጋጤም ብዙውን ጊዜ በትዕቢት ሲናገሩ የሚሰሙት የሩሲያ ወታደራዊ ብሎገሮች ላይም ተጋብቶ ነበር። ክሬምሊንን ደግፎ የቴሌግራም ቻናል ላይ በመጻፍ የሚታወቀው ራይባር ሩሲያን ኒኩሌር ሊያስከፍላት የሚችል ጉዳት እንደደረሰ ገልጿል። ሌላው ተደማጭ ብሎገር ደግሞ በዩክሬን ላይ የኒኩሌር ጥቃት እንዲፈጸም የሚያስችል ድፍረት ነው ብለዋል። የሩሲያ መከላከያ ሚኒስቴር በሙርማንስክና ኢርኩትስክ ውስጥ ጥቂት አውሮፕላኖች ተቃጥለዋል በማለት ጉዳቱን አቃሎ ለመግለጽ ሞክረዋል። ነገር ግን የሳተላይት ምስሎች የሚያሳዩት ተቃራኒውን ነው። ቢያንስ 13 ቦምበር አውሮፕላኖች ከነዚህ መካከል 6ቱ ቱ-95 እና 4ቱ 22 M3ዎች ወደ ፍርስራሽነት ተቀይረው በጭስ ተውጠው ይታዩ ነበር። ንጋት ላይ ፕሬዝዳንት ቭላዲሚር ፑቲን ፊቱ በቁጣ ተሸፍኖ
ጥቃቱን እንደ ግላዊ ስድብ እንደወሰደው ያስታውቅ ነበር። ለወራት በዶኔትስክና በኩርስክ የተገኘውን የሩሲያ እንቅስቃሴ በኩራት በማጉላት የዩክሬንን ጽናት አቃሎ ነበር። አሁን ግን ኪየቭ በሩሲያ ውስጥ ጣልቃ በመግባት ከባድ ጉዳት አድርሳለች። ክሬምሊንም መሸሽ ያልቻለውን ድክመት በግልጽ አሳይቷል። አሁን ግን በሞስኮ የጦር ማዘዣ ክፍሎች ስትራቴጂስቶች በጭካኔ የተሞላ የመልስ ምት እያቀዱ ይመስላል። ረፋድ ላይ የሩሲያ ኃይሎች 355 ሻሂድ ድሮኖችና 9 KH-101 ክሩዝ ሚሳኤሎችን ወደ ዩክሬን በመላክ በካርቪክ፣ ዛፖሪዚያ እና ኪየቭ ላይ የሲቪል መሰረተ ልማቶችን ኢላማ ያደረገ ጥቃት አደረሱ። ጥቃቱም 6 ሰዎችን ሲገድል 24 ሰዎችን አቁስሏል። መኖሪያ አካባቢዎችም በእሳት እንዲጋዩ አድርገዋል። የፑቲን መልእክት ግልጽ ነበር። የዩክሬን ድፍረት በከፍተኛ በቀል ይመለሳል። እናም ይህ የሩሲያ በቀል እርምጃ ምን ሊሆን ይችላል ለሚለው የተለያዩ መላምቶች እየተሰጡ ይገኛሉ። አንዳንዶች በዩክሬን የኃይል ማመንጫ መረብ ላይ የሳይበር ጥቃቶች እንደሚፈጸሙ ሲተነብዩ፣ ሌሎች ደግሞ በሲቪል ኢላማዎች ላይ የበለጠ ጥቃቶች ሊኖሩ እንደሚችሉ ግምታቸውን አስቀምጠዋል። ከዚህ ግምት ጋርም ተያያዥነት ያለው የድሮን እና የተዋጊ ጀቶች ጥቃት በትላንትናው ዕለት በኪየቭ ተፈጽሟል። በኢስታንቡል ለጁን 2 የታቀደው የሰላም ድርድር በጥቃቱ ክብደት ምክንያት ደብዝዞ ነበር። የዩክሬን ልዑካን በመከላከያ ሚኒስቴር ሩስተም ኡመሮቭ እየተመራ ለድርድሩ የሚሆን ረቂቅ ይዘው በቦታው ላይ ቢደርሱም ሩሲያ በመጨረሻ ደቂቃ ያቀረበችው ሐሳብ በተንኮል የተሞላ ነበርና ድርድሩ ለ1 ሰዓት ብቻ ቆይቶ የእስረኞች ልውውጥ ስምምነት ብቻ ፈርመው ተለያይተዋል። ይህ በእንዲህ እንዳለ ዘለንስኪ ገና በባህር በአየርና በመሬት ላይ ጥቃታችን ይቀጥላል ብሎ በትዕቢት ቃል ቢገባም ፑቲን ግን እስካሁን ዝምታን መርጠዋል። በቅርብ ባሉ አማካሪዎቻቸው በኩል ግን የማይገመትና ከባድ ምላሽ እንደሚሰጥ አስጠንቅቀዋል። ዩክሬን የሞራል ማበረታቻ ድልን እያከበረች ቢሆንም ከፍተኛ ዋጋ እንደሚያስከፍላት ግን ሳይታለም የተፈታ ጉዳይ ይመስላል። የአሜሪካ ባለስልጣናት ሩሲያ በባሊስቲክ ሚሳኤሎች የዩክሬንን ኃይል ማሰራጫዎች በመምታት ክረምቱን ሊያከብዱባቸው እንደሚችሉ ተንበየዋል። ኦፕሬሽን ስፓይደር ዌብ ወይም የሸራሪት መረብ ታሪክን ገልብጧል። ዩክሬን ድቦችን መጉዳት እንደምትችል አረጋግጣለች። ነገር ግን የድቡ ጥፍሮች ለበቀል እየተሳሉ መሆኑን ልብ ማለት ይሻል። እናም ቀጣዩ የሩሲያ ጥቃት የዩክሬንን ትዕቢት በከፍተኛ ሁኔታ የሚፈትን ይሆናል። ዓለምም ይህን ለማየት በጉጉትና በፍርሃት ይጠብቃል። በሚቀጥለው ጊዜ በሌላ ዝግጅት ዳግም እስከምንገናኝ መልካሙን ሁሉ እየተመኘን የምንሰናበታችሁ ጃምቦ ሚዲያዎች ነን።